ሰላም ሰላም ውድ የቻናላችን ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በዛሬ ቪዲዮ የማሳያችሁ ለኤችኤንኤስ ሲኦሲ ኤግዛም ወይም ኤችኤንኤስ ሲኦሲ ኤግዛም ጥያቄዎችን እየሰራን እንሄዳለን ማለት ነው። እንግዲህ የተለያዩ ጥያቄዎች አሉ። እነዚህን ጥያቄ እያመጣን እየሰራን እንሄዳለን ማለት ነው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁ መከታተል እንዲሁም ለሌሎች ጓደኞቻችሁ ሸር በማድረግ የዚህ ቪዲዮ ተጠቃሚ እንዲሆን ማድረግ ነው ማለት ነው። ጥያቄዎቹን እንትን ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። እነዚያን ጥያቄዎች ፕራክቲስ እያደረጋችሁ ከዛ በኋላ ከዚህ እየመጣችሁ ደግሞ ክሮስ ቼክ በማድረግ ምን ማድረግ ትችላላችሁ መስራት ትችላላችሁ ማለት ነው። ከዚህ ላይ ዳይሬክት መልሱ እየሰራን ስለሄድን ከዛኛው ላይ መጀመሪያ ሰርታችሁ ከዚህ ላይ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ የተለያዩ ጥያቄዎች አሉ ማለት ነው። ስለዚህ እየሰራን እንሄዳለን። የመጀመሪያ ጥያቄ ምን ይላል እርሱ ኤችኤንኤስ ሌቨል 4 ሲኦሲ አሰስመንት ኩዌሽን ፓርት 1 ነው ይሄኛው። ስለዚህ ወደ ጥያቄያችን እንሄዳለን ማለት ነው። ዘ ፈርስት ኩዌሽን ኢዝ ዋት ስሞል ቢዝነስ ኦነርስ ዲቨሎፕ ኤንድ ዩዝስ ኦፕሬቲንግ ፕሮሲጀርስ ሶ ታስክ አር ፐርፎርምድ ኢን ኤኒ ወይ ይላል ማለት ነው። ኤ ኢኖቬቲቭ፣ ቢ ኢምፕራይስስ፣ ሲ ስታንዳርድ፣ ዲ ዳይቨርስ ይላል ማለት ነው። እንግዲህ ጥያቄውን ምንድን ነው የሚላችሁ እዚህ ላይ ኦፕሬቲንግ ፕሮሲጀር ታስክ ነው ፐርፎርምድ እያደረገ ያለ ማለት ነው። ስለዚህ ኦፕሬቲንግ ፕሮሲጀር ፐርፎርም አደረገ ማለት ምን ያገኛል ማለት ነው? ስታንዳርድ የሆነ ወይ ያገኛል ማለት ዛን ሰር ስታንዳርድ ነው የሚሆነው። እዚህ ኤክስፕላኔሽን ተቀምጦላችኋል። ኦፕሬቲንግ ፕሮሲጀርስ አር ክሪኤትድ ሶ ዛት ታስክስ አር ፐርፎርምድ ዋት ኢን ስታንዳርድ ወይ ማለት ነው። ኤንድ ኦልሶ ኮንሲስተንት ወይ ኤቭሪ ታይምስ ኢንሹሪንግ ኳሊቲ ኢፊሽንሲ ኤንድ ሪዲዩስድ ኤረርስ ማለት ነው። ማንን አፕላይ ሲያደርግ? ስታንዳርድ አፕላይ ሲያደርግ ማለት ነው። ወይም ፕሮሲጀር ኦፕሬቲንግ ፕሮሲጀርን አፕላይ ሲያደርግ እነዚህ ነገሮች ምን ያደርጋል? ኦፕቴንድ ያደርጋል ማለት ነው። ስለዚህ አንሰር ዋን ኢዝ ስታንዳርድ ማለት ነው። ዘ ሰከንድ ኩዌሽን ኢዝ which of the following protocol use port 443 and 80 respective ይላል። እንግዲህ የተለያዩ ፕሮቶኮሎች አሉ። እነዚህ ፕሮቶኮሎች ደግሞ ምን አላቸው? ፖርት አላቸው ማለት ነው። እያንዳንዱ ፕሮቶኮል ፖርት አለው ማለት ነው። ግን ከዚህ ከተጠቀሱት ውስጥ 443 እና 80ን ፖርት የሚጠቀሙ ፕሮቶኮሎች የትኞቹ ናቸው ይላችኋል። እዚህ ላይ ሪስፔክቲቭሊ ያስቀምጥላቸው። ስለዚህ ፔር የሆኑትን እናንተ እንላለን ማለት ነው። ስለዚህ እዚህ ላይ የሚጠቀመው ማን ነው? 443ን የሚጠቀም ኤችቲቲፒኤስ ይሆናል። 80ን የሚጠቀም ደግሞ ኤችቲቲፒ። ስለዚህ ሪስፔክቲቭሊ ስላለን ማን ይሆናል ማለት ዲ። ሶ ዘ አንሰር ኢዝ ዲ ይሆናል ማለት ነው። እዚህ ኤክስፕሌን ተደርጎላችኋል። እያንዳንዱን እዚህ ማየት ትችላላችሁ ማለት ነው። ስለዚህ ፖርት 43 የሚጠቀሙ ኤችቲቲፒኤስ ነው። ለምን እንጠቀምበታለን? ለሴኩሪቲ ፐርፐዝ እንጠቀምበታለን ማለት ኤችቲቲፒኤስ ከተባለ ወይም ሃይፐር ቴክስት ትራንስፈር ፕሮቶኮል ተብሎ ይጠራል ማለት ነው። 80 ከሆነ ደግሞ ማንን እንጠቀማል? ኤችቲቲፒ ማለት ነው። ይህ ለሴኩሪቲ ነን ሴኩር ዌብ ኮሚኒኬሽን ይላል ማለት ነው። ዘ አንሰር ኢዝ ዲ። ዘ ሰርድ ኩዌሽን ኢዝ ኔትወርክ ሌየር ፋየርዋል ሃዝ ቱ ሳብ ካታጎሪስ። ሁለት ካታጎሪዎች አሉት። ማን? ኔትወርክ ሌየር ፋየርዋል የምንለው ማለት ነው። ስለዚህ እነዚህ ሁለቱ ሳብ ካታጎሪዎች እነማን ናቸው ነው የሚላችሁ። ኤ ፍሬም ፋየርዋል ኤንድ ፓኬት ፋየርዋል፣ ቢ ስቴትፉል ኤንድ ስቴትለስ ፋየርዋል፣ ቢት ኦሪየንትድ ፋየርዋል ኤንድ ባይት ኦሪየንትድ ፋየርዋል፣ ዲ ነን ኦፍ ዘ አባቭ ሜንሽንድ ይላል። ዘ አንሰር ኢዝ ዋት ቢ ስቴትፉል ኤንድ ስቴትለስ ፋየርዋል የሚለው ይሆናል ማለት ነው። ምንድነው እንግዲህ ኔትወርክ ላይ ፋየርዋል የሚለው ሁለት ሳብ ካታጎሪ ይችላል። ስቴትፉል ፋየርዋል ስንል ዋት ኢት ኢዝ ፊልተር ፓኬት ቤዝድ ኦንሊ ኦን ሩል ላይክ አይፒ አድሬስ ኤንድ ፖርትን በመጠቀም ምን ያደርጋል? ፊልተር ፓኬት ያደርጋል ማለት ነው። ስቴትፉል ፋየርዋል ስንል ደግሞ ዋት ትራክ ዛት ስቴት ኦፍ አክቲቭ ኮኔክሽን ነው። ኤንድ ዋት ሜክስ ስማርተር ፊልተሪንግ ዲሲሽን ያደርጋል። ስለዚህ ፊልተር ማድረግ ምንድነው? ኢት ኢዝ ስማርተር ነው ማለት ነው። ስለዚህ ዘ አንሰር ኢዝ ቢ ስቴትፉል ኤንድ ስቴትለስ ኮኔክሽን ይሆናል ማለት ነው። ዘ ፎርዝ ዋን ኢዝ ዘ ሞስት ፍሪኩዌንትሊ ዩዝድ ፍሬምወርክ ፎር ኦብቴኒንግ ኮንቲኒየስ ኢምፕሩቭመንት ይላል። ስለዚህ አንድን ፍሬምወርክ ኦብቴን ለማድረግ ኮንቲኒየስሊ ኢምፕሩቭ ማድረግ ያለብን ምንድን ነው ፕሮሲጀሩ የሚለውን ነገር ነው እንትን የሚላቸው። ይሄ ዘ ፕላን ዱ ቼክ አክት ሳይክል ይላል። ዘ ኳሊቲ ሳይክል፣ ዘ ኬዝ ኤንድ ኢፌክት ፕሮሰስ፣ ኳሊቲ ፋንክሽን ዲፕሎይመንት ይላል። ዘ አንሰር ኢዝ ዋን ኤ ፕላን
ዱ ቼክ አክት ሳይክል ማለት ስለዚህ ፕሮሲጀር ስትከተሉ መጀመሪያ ፕላን ነው የምታደርጉ። ከዛ ፕላን ከተደረገ በኋላ ፕላኑን ዱ ማድረግ ነው። ፕላን ዱ ካደረግን በኋላ ዱ ያደረግነውን ነገር ቼክ ማድረግ ነው። ቼክ ካደረግን በኋላ መጨረሻ ላይ አክት ማድረግ ነው ማለት ነው። አፕላይ ማድረግ ነው ማለት ስለዚህ አንሰር ኢዝ ኤ ማለት ነው። ስለዚህ እዚህ ላይ እያንዳንዱ ኤክስፕሌን ሆኖ ስለተቀመጠላችሁ እያንዳንዱን ማየት ትችላላችሁ ማለት ነው። ፕላን ስንል አይዴንቲፋይ የፕሮብለም ኤንድ ፕሌን ሶሉሽን ነው። ዱ ስንል ምንድነው? ኢምፕሊመንት ዘ ፕላን ነው። ቼክ ኢቫሉዌት ዘ ሪዛልት ነው ማለት ዱ ያደረግነውን ነገር ኢቫሉዌት የምናደርግበት ነው። አክት ሚንስ ሜክ ኢምፕሩቭመንት ቤዝድ ኦን ዘ ሪዛልት። ስለዚህ ሜክ ኢምፕሩቭመንት ወይም አፕላይ እናደርጋለን ማለት ዘ አንሰር ኢዝ ኤ ማለት ነው። አንሰራችን ኤ ይሆናል። ዘ ፊፍዝ ዋን ኢዝ ኤኒ ኮርፖሬሽን ኒድስ ዳታ ኔትወርክ ዛት መስት ሚት ሰርቴን ሪኳየርመንትስ። እንግዲህ አንድ ድርጅት ነው ኔትወርክ ምን ለማድረግ ዩል ለማድረግ ለምሳሌ የተለያዩ ሪኳየርመንቶች ያስፈልጉታል ማለት ነው። ዘ ኔትወርክ መስት ፕሮቫይድስ ላው ኮስት ኮኔክሽን ቱ ሴል ፒፕል ዲስፐርስድ ኦቨር ላርጅ ኔትወርክ ኤሪያ። ስለዚህ ላርጅ ኔትወርክ ኤሪያ ነው ከቨር የሚያደርገው። ስለዚህ ኮስቱ ምን መሆን አለበት? ላው ኮስት ኮኔክሽን ላው ኮስት መሆን አለበት ዲቫይሶችን ማለት ነው። which types of one infrastructure would meet the requirement። ስለዚህ ይህን ነገር አፕላይ ለማድረግ የትኛው ኢንፍራስትራክቸር ነው የሚያስፈልገው ነው። ፕራይቬት ኢንፍራስትራክቸር፣ ዴዲኬትድ፣ ፐብሊክ ኢንፍራስትራክቸር ኤንድ ሳተላይት ይላል። ዘ ቾይስ ኢዝ ዋት ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ይሄኛው ኮስት ኢፌክት ነው ማን ፐብሊክ ኢንፍራስትራክቸር ስንል፣ ሌሎቹ ግን ፕራይቬት፣ ዴዲኬትድ ኤንድ ሳተላይት ስንል ምንድን ናቸው? ኢት ኢዝ ኤክስፔንሲቭ ናቸው ማለት ነው። ስለዚህ ዘ አንሰር ዋን ኢዝ ሲ። ስለዚህ ፐብሊክ ኢንፍራስትራክቸር ሳች ዘ ኢንተርኔት ኢዝ ዘ ሞስት ኮስት ኢፌክቲቭ ሶሉሽን ፎር ዋት ኮኔክቲንግ ሴል ፒፕል ስፕሪድ ኦቨር ላርጅ ኔትወርክ ኤሪያ ማለት ነው። ኤንድ ኦልሶ ኢት አለውስ ዋት ሪሞት አክሰሲንግ ዩዚንግ ቪፒኤን። እንግዲህ ላርጅ ጂኦግራፊካል ኤሪያ ከቨር ያደርጋል ብያቸዋለሁ። ይሄን ከቨር የሚያደርገው ምንም በመጠቀም ነው? ቪፒኤንን፣ ስታንዳርድ ኢንተርኔት ኮኔክሽን እንዲሁም ላው ሴትአፕ ኤንድ ሜንቴናንስ ኮስት ማለት ነው። እነዚህኞቹ ግን ምንድን ናቸው? ኢት ኢዝ ኤክስፔንሲቭ ናቸው ማለት ነው። ሶ ኖት አይዲያ ፎር ዋት ላው ኮስት ሪኳየርመንት አይደሉም ማለት ነው። ስለዚህ እነዚህን አንመርጣቸው ማለት ነው። ዘ ዋን ኢዝ ዘ ትራንስፈር ዘ ፋይል ትራንስፈር ፕሮቶኮል ቢልድ ኦን ዋት ወይም ኤፍቲፒ ብለን እንጠራዋለን። ይሄ ፕሮቶኮል ነው። ይሄ ፕሮቶኮል በየትኛው ስትራክቸር ነው ቢልድ የሆነው ነው የሚላችሁ። ሰርቪስ ኦሪየንትድ አርኪቴክቸር፣ ክሊያንት ሰርቨር አርኪቴክቸር፣ ዳታ ሴንተር አርኪቴክቸር ኤንድ ፋይል ሴንተርድ አርኪቴክቸር ይላል። እንግዲህ ፋይል ትራንስፈር ስንል ፕሮቶኮል ስንል ምንድን ነው? ፋይል ትራንስፈር እናደርጋለን፣ እንዲሁም ምን እናደርጋለን? ፋይል ሪሲቭ እናደርጋለን፣ ሴንድ ኤንድ ሪኩዌስት እናደርጋለን ማለት። ስለዚህ ፋይል ሴንድ ኤንድ ሪኩዌስት የሚያደርገው ከተዘረዘሩት አርኪቴክቸሮች ውስጥ ቢ ነው ማለት ነው። ክሊያንት ሰርቨር አርኪቴክቸር ለምሳሌ ክሊያንት ሲሆን ሪኩዌስት ያደርጋል፣ ሰርቨር ሲሆን ደግሞ ምን ያደርጋል? ሴንድ ያደርጋል ማለት ነው። ስለዚህ ዘ ቾይስ ኢዝ ቢ። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ማለት ነው። ቢ። ስለዚህ ዘ ክሊያንት ኢዝ ሪኩዌስት ፋይል ነው። ሰርቨር ኢዝ ዋት ስቶርስ ኤንድ ፕሮቫይድ ዘ ፋይል ያደርጋል ማለት ነው። ወደ ሰባተኛው ጥያቄ ስንሄድ ኤችቲቲፒ ክሊያንት ሪኩዌስት ባይ ስታብሊሽ ዋት። እንግዲህ ኤፍቲፒ ቢልድ የሚሆነው በየትኛው ስትራክቸር ነው ብለናል? በክሊያንት ሰርቨር አርኪቴክቸር ነው። ይሄኛው ኤችቲቲፒ ክሊያንት ሪኩዌስት ባይ ኢስታብሊሽንግ ብላንክ ኮኔክሽን ቱ ፓርቲኩላር ፖርት ኦን ዘ ሰርቨር። ስለዚህ የተለያዩ ምኖች አሉ፣ ፕሮቶኮሎች አሉ፣ ወይም የተለያዩ ኮኔክሽን ፕሮቶኮሎች አሉ። ከነዚህ ኮኔክሽን ፕሮቶኮሎች ኤችቲቲፒ ሪኩዌስት የሚያደርግበት ፕሮቶኮል የትኛው ነው የሚለው። ስለዚህ መልሳችን ምንድነው? ትራንስሚሽን ኮንትሮል ፕሮቶኮል የሚባለው ነው የሚጠቀመው ማለት ነው። ምን ለማድረግ? ሪኩዌስት ለማድረግ የሚጠቀምበት ፕሮቶኮል ማለት ነው። ስለዚህ ሁለት አይነት ኮኔክሽኖች አሉ። ምን ዩዲፒ እና ቲሲፒ የሚባሉ። ስለዚህ የኛው ቲሲፒ ስንል ምንድነው? የተለያዩ ፋይሎችን ሴንድ ሲያደርግ ወይም ትራንስፈር ሲያደርግ ነው ሪሊያብል ነው፣ ኦርደር እንዲሁም ኤረር ቼክድ ነው። አንድን ፋይል ምን ለማድረግ? ደሊቨር ለማድረግ ማለት ነው። ስለዚህ እንጠቀምበታለን ማለት ነው። ቅድም እንዳልኳቸው ኤችቲቲፒ ፖርት ስንት ነው ብያቸዋለሁ? 80 ነው። ኤችቲቲፒኤስ ከሆነ ደግሞ 443 ፖርትን ይጠቀማል ብያቸዋለሁ ማለት ነው። ወደ ስምንተኛው ጥያቄ ስንመጣ ኢን ዊች ሌየር ኦፍ ሄራሪካል ኢንተርፕራይዝ ላን ዲዛይን ውድ ሞዴል ውድ
ፓወር ኦቨር ኢንተርኔት ፎር ቪኦአይፒ ፎንስ ቢ ኮንሲደርድ ነው። እንግዲህ የሃይራርካል ወይም ላን ዲዛይን ሞዴል ምን የሚደረግበት ዲዛይን የሚደረግበት ሌየር የትኛው ነው የሚላችሁ ፊዚካል ኮር ዲስትሪቢዩሽን አክሰስ ነው። ዛንሰሪስ አክሰስ ሌየር ነው ምን የሚደረገው ዲዛይን የሚደረገው። ምክንያቱም ኢን አክሰስ ሌየር ላይ ምን ይደረጋል ዳይሬክትሊ ኮኔክት ይሆናሉ ዲቫይሶች። ስለዚህ ዳይሬክት ኮኔክት ሲሆኑ ለምሳሌ ምን ዲቫይሶች ሊሆኑ ይችላሉ? ለምሳሌ ፎን፣ ፐርሰናል ኮምፒውተር እንዲሁም ፕሪንተሮች ዳይሬክትሊ ኢንድ ኮኔክትድ ስለሚያደርጉ የኛው ላን ዲዛይን ቢውልድ የሚደረግበት ላየር አክሰስ ላየር እንለዋለን ማለት ነው። ዘአዘር ዋን ኢዝ አክሰስ ፖይንት ኢዝ ኤግዚስት ነው። ይሄ አክሰስ ፖይንት በየትኛው ላየር ይገኛል ነው። እንግዲህ የተለያዩ ላየሮች አሉ፣ የተለያዩ ላየር ሞዴሎች አሉ። ወደ 7 ላየሮች አሉ። አፕሊኬሽን ላየር አለ፣ ፕሬዘንቴሽን፣ ሴሽን፣ ትራንስፖርት፣ ኔትወርክ፣ ዳታ ሊንክ ላይን እንዲሁም ፊዚካል ላየር ብለን የምንጠራቸው ላየሮች አሉ። ከእነዚህ ውስጥ አክሰስ ፖይንት ኤግዚስት የሚሆንበት ላየር የትኛው ነው የሚላችሁ በዳታ ሊንክ ላየር ነው የምናገኘው ማንን አክሰስ ፖይንትን ማለት ነው። ስለዚህ አንሰር ኢዝ ዲ ዳታ ሊንክ ላየር ማለት ነው። ስለዚህ ይሄኛው ዋየርለስ አክሰስ ፖይንት ኦፕሬትስ አት ዘ ዳታ ሊንክ ላየር ወይም ላየር 2 ላይ ማለት ነው የምናገኘው ኦፍ ዘ ኦኤስአይ ሞዴል ቢኮዝ ኮኔክትስ ዋየርለስ ዲቫይስ ቱ ዋየርድ ኔትወርክ። እንግዲህ ዋየርለስ ዲቫይሶች ከምን ጋር ኮኔክት ይሆናሉ? ከዋየርድ ኔትወርክ ጋር። ዩዝ ዋት ማክ አድሬስ ፎር ኮሚኒኬሽን። ማክ አድሬስን ለምን ኮሚኒኬት ለመደራረግ ወይም ሸር ለመደራረግ ይጠቀሙታል። ኤንድ ብሪጅስ ዋየርለስ ኤንድ ዋየርድ ኔትወርክ። እንግዲህ ብሪጅ ዋየርለሶች ከምን ጋር ከዋየርድ ኔትወርክ ጋር ያገናኝልናል ማለት ነው። ዘአዘር ዋንስ which multiple access techniques used by IEEE 802.11 ስታንዳርድ ፎር ዋየርለስ ላን። እንግዲህ ይሄ ቁጥር IEEE የምንለው ስታንዳርድ ነው። ስለዚህ ይህንን ስታንዳርድ በመጠቀም አክሰስ ለማድረግ የምንጠቀምበት ስታንዳርድ የትኛው ነው የሚላችሁ የተለያዩ የተዘረዘሩ ምኖች አሉ ስታንዳርድ አለ ማለት ነው። CSMA /CA የሚል አለ፣ CDMA፣ EVDO፣ ALOHA የሚሉ ምኖች አሉ። እነዚህ ፌዞች አሉ። ስለዚህ አንሰር ኢዝ ዋት ኤን የመረጥንበት ምክንያት ምንድን ነው? እንግዲህ የተለያዩ ፋይሎች ምን ይደራረጋሉ? ሸር እናደርጋለን። ሸር በምናደርግበት ሰዓት የፋይል ምን ሊኖር ይችላል? ኮሊዥን ወይም ኮንፍሊክት ሊፈጠር ይችላል። ስለዚህ ይህን ኮንፍሊክት አቮይድ ለማድረግ የምንጠቀምበት ቴክኒክ CSMA CA ብለን እንጠራዋለን ማለት ነው። ስለዚህ ስታንዳርድ ብለን እንጠራ። እነዚህኞቹ ግን ሶስቱ ምንድን ናቸው? ለኔትወርክ እንጠቀምባቸዋለን ግን እንደ ስታንዳርድ አንጠቀማቸውም ማለት ነው። ስለዚህ አንሰር ኢዝ ኤ። ስለዚህ እንትን እያደረጋችሁ ቀስ እያደረጋችሁ ቪዲዮን እያቆማችሁ ወይም ፓውዝ እያደረጋችሁ ማየት ትችላላችሁ ማለት ነው። ወደ ሌላኛው ጥያቄ ስመጣ which device performs the function of determining the path that message should take through internet works። እንግዲህ በኔትወርክ ላይ እንግዲህ ምኖች ፋይሎች ወይም ዳታዎች ምን ይሆናሉ? ሜሴጆች ፓዝ ያደርጋሉ። ስለዚህ ፓዝ ዲተርማይን የሚያደርገው ኔትወርክ ዲቫይስ የቱ ነው የሚላችሁ ፋይርዋል፣ ራውተር፣ ዲኤስኤል ሞዴል እንዲሁም ዌብ ሰርቨር ይላችኋል። ይህንን ዲተርማይን የሚያደርገው ዲቫይስ ራውተር ነው ማለት ነው። ይሄኛው ለምን እንጠቀምበታለን? ለትራፊክ ቤዝድ እንጠቀምበታለን ወይም ለሴኩሪቲ ቤዝድ ነው የምንጠቀምበት። ዲኤስኤል ሞዴል ከሆነ ደግሞ ኮኔክትስ ኔትወርክ ቱ ዘ ኢንተርኔት ኔትወርክን ከኢንተርኔት ጋር ለማገናኘት እንጠቀምበታለን። እንዲሁም ዌብ ሰርቨር ስንል ደግሞ ሆስት ዌብሳይትስ ኤንድ ሰርቭ ዌብ ኮንቴንት ለማድረግ ነው የምንጠቀምበት ማለት ነው። ስለዚህ የአንድን ሜሴጅ ፓዝ ዲተርማይን ለማድረግ የምንጠቀምበት የኔትወርኪንግ ዲቫይስ ራውተር እንለዋለን ማለት ነው። ዘአዘር ዋን ኢዝ which protocol uses by the trace route command to send and receive echo request and echo reply። እንግዲህ ከተዘረዘሩት ፕሮቶኮሎች ውስጥ ኢኮ ሪኩዌስት እና ኢኮ ሪፕላይ የሚያደርገው ፕሮቶኮል የትኛው ነው የሚላችሁ። እንግዲህ የተለያዩ ኮማንዶች ምን ይደረጋሉ? ሴንድ ይደረጋሉ እንዲሁም ሪሲቭ ይደረጋሉ። ስለዚህ በዚያን ሰዓት ኢኮ ሪኩዌስት እና ኢኮ ሪፕላይ ይደረጋል ማለት ነው። ስለዚህ ይህን የሚያደርግልን የፕሮቶኮል ታይፕ ICMP ብለን እንጠራዋለን ወይም ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ማለት ነው። ስለዚህ ይህን ለማድረግ እንጠቀምበታለን ማለት ነው። እዚህ አስቀምጥላችኋለሁ።
ስለዚህ ትሬስ ራውት ኮማንድ ዩዝስ ዋት ISMP ወይም ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ነው። ቱ ሴንድ ኢኮ ሪኩዌስት ሜሴጅ ቱ ዘ ታርጌት ሆስት፣ ወደ ታርጌት ሆስቱ ኢኮ ሪኩዌስት ምን ያደርጋል? ሴንድ ያደርጋል። እንዲሁም ሪሲቭ ኢኮ ሪፕላይ ሜሴጅ ፍሮም ኢንተርሚዲየት ራውተር ኦር ዘ ዲስቲኔሽን ያደርጋል ማለት ነው። ይህን የሚያደርገው ማን ነው? ICMP ፕሮቶኮል ነው ማለት ነው። ሌላኛው ይሄኛው SNMP ስንል ኔትወርክ ማኔጅመንት ነው። ቴልኔት ስንል ሪሞት ተርሚናል አክሰስ ወይም ሪሞትሊ ምን የሚያደርግ ነው? አክሰስ ለማድረግ ነው። TCP ስንል ደግሞ ኮኔክሽን ኦሪየንትድ ትራንስፖርት ፕሮቶኮል ማለት ነው። ዛዘር ኩዌሽን ኢዝ enabling additional user to handle administrative task for a particular objective is referred to። እንግዲህ አዲሽናል ዩዘር ምን ያደርጋሉ? ቱ ሃንድል አድሚኒስትሬቲቭ ታስክ የሆነ ታስኮችን እንዲሰሩ የሚፈቅደው ማለት ነው። የሚያደርገው የትኛው ነው? ከተቀመጡት አማራጭ ውስጥ አሳይመንት፣ ታርጌቲንግ፣ ዴሊጌሽን ኤንድ ሪዳይሬክሽን ነው ማለት። ስለዚህ ዘ አንሰር ኢዝ ዋት? ዴሊጌሽን ነው። ዴሊጌሽን ምን ይላል? ዴሊጌሽን ሪፈርስ ቱ ዋት? guaranteeing additional user to authority to perform administrative task on specific object። ይሁን ስፔሲፊክ ኦብጀክት ሙሉ በሙሉ ሳይሆን ስፔሲፊክ ታስኮችን ምን እንዲያደርጉ ፐርፎርም እንዲያደርጉ ላይክ ዩዘርስ ኮምፒውተርስ ኤንድ ግሩፕስ ዊዛውት ጊቪንግ ዘም ፉል አድሚኒስትሬቲቭ ራይት። ሙሉ በሙሉ ምን አይሰጣቸውም? ፉል የሆነ አድሚኒስትሬቲቭ ራይት ሰጣቸውም፣ ግን ስፔሲፊክ ታስኮችን ፐርፎርም እንዲያደርግ ያደርጋል ማለት። ይሄን የሚያደርገው ማለት ነው ዴሊጌሽን ማለት ነው። ስለዚህ አሳይመንት ስንል ምንድነው? ጊቪንግ ታስክ ኦር ሮል ቱ ሳምዋን፣ ለአንድ ታስክ ምንድነው ሮል ወይም ታስክ የሚሰጥልን። ታርጌት ስንል ዳይሬክቲንግ አክሽን ቱዋርድስ ስፔሲፊክ ኦብጀክቲቭ ነው። ሪዳይሬክሽን ስንል ቼንጂንግ ዘ ፓዝ ኦር ፎከስ ኦፍ ሳምቲንግ ማለት ነው። ዛዘር ዋን ኢዝ ሎካል ኦር GPO ሴቲንግ አር ስቶርድ ኢን ዋት ፎልደር ኦን ኮምፒውተር። እንግዲህ GPO የምንለው ሴቲንግ ስቶርስ ዋት ስቶርድ ኢን ዋት ፎልደር ኦን ኮምፒውተር፣ በየትኛው ፎልደር ነው ምን የምንለው ስቶር የምናደርገው? በየትኛው ፎልደር? እንግዲህ እዚህ የተዘረዘሩ ምኖች ናቸው? ፎልደሮች ናቸው። የፎልደር ስም ነው። እንግዲህ ፎልደር እንሰጣለን። እንደምታዩት ፎልደር ሲቀመጥ በስላሽ ወይም በዚህ አይነት መልክ ይቀመጣል። ስለዚህ በየትኛው ፎልደር ነው የምናስቀምጠው ነው ማን ሎካል GPO ሴቲንግ በየትኛው ፎልደር እናስቀምጥ ነው የምናገኘው የሚለውን ነገር እንላለን። ስለዚህ ከተዘረዘሩት ፌዞች ውስጥ በየትኛው ነው የሚቀመጠው? ዲሌይ ነው። ፐርሰንት ሲስተም ሩት፣ ፐርሰንት ሲስተም 32 ግሩፕ ፖሊሲ ነው የምናስቀምጠው ማለት ነው። ግሩፕ ፖሊሲ ላይ በዚህኛው ፎልደር ላይ እናስቀምጠዋለን ማለት ነው። ስለዚህ አንሰር ኢዝ ዲ ማለት ነው። ሎካል ግሩፕ ፖሊሲ ኦብጀክት ሴቲንግ ኦን ዋት ዊንዶውስ ኮምፒውተር አር ስቶርድ ኢን ዘ ፎልደር። በየትኛው ፎልደር? በዚህኛው ፎልደር እናስቀምጠዋለን ማለት ነው። በዚህኛው ፎልደር እናስቀምጠዋለን ማለት ግሩፕ ፖሊሲ ኦብጀክት ማለት ነው። ዛዘር ዋን ኢዝ ዳዊት ኢዝ ፊቺንግ ሜልስ ፍሮም ኤ ሰርቨር ላይንግ አት ሪሞት ሎኬሽን ዊች ፕሮቶኮል ኢዝ ሂ ዩዚንግ ቱ ፊች ዘ ሜል። እንግዲህ ዳዊት አንድን ሜል ወይም አንድን ሜሴጅ ምን ለማድረግ ሪሲቭ ለማድረግ ሪሞትሊ ሎኬሽን ነው ወይም ከሩቅ ነው ሪሞትሊ ነው ያለበት። ስለዚህ ያን ሪሲቭ ለማድረግ የትኛውን ፕሮቶኮል ነው የሚጠቀመው ነው። ስለዚህ SMIME PO3 SMTP HTTP። ስለዚህ የሚጠቀመው ማን ነው? ቢ ነው ማለት ነው የሚጠቀመው። POP3 ስንል ሴንድ ኤንድ ሪሲቭ ለማድረግ አንድን ሜሴጅ ምን ለማድረግ ሴንድ ለማድረግ እንዲሁም ሪኩዌስት ወይም ሪሲቭ ለማድረግ እንጠቀምበታለን ማለት ነው። ስለዚህ እዚህ ላይ ተቀምጦላችኋል። SMTP ስንል ዩዝድ ቱ ዋት ሴንድ ሜል ነው። ሜሎችን ምን ለማድረግ ነው? ለመላክ እንጠቀምበታለን። SMA ስንል ደግሞ ዩዝድ ፎር ዋት ሴኪዩር ሚም ዋት ኢሜል ኢንክሪፕሽን ነው። HTTP ስንል ደግሞ ፕሮቶኮል ፎር ዌብ ብራውዚንግ ለማድረግ ለብራውዝ ስንጠቀም HTTP እንጠቀማለን ማለት። ስለዚህ ሪትራይቪንግ ኤንድ ፌቺንግ ኢሜል ስንጠቀም ግን ማንን ነው የምንጠቀም? POP3ን እንጠቀማለን ማለት ነው። ሌላኛው ሪፈር ቱ ዘ ኤግዚት ቢለው አስ አድሚኒስትሬቲቭ ፒንግ ዘ ዲፎልት ጌትዌይ። እንግዲህ እዚህ ዲፎልት ጌትዌይ ተቀምጦላቸዋል። አት ዋት 10.10.10.1 ሚል አለ ኤንድ አውትፑት ሻውን ዋት አት ዊች OSI layers in the problem
እንግዲህ የኛው ዲፎልት ጌትዌይ ነው እየተሰጣችሁ እንትን አድሬስ። ስለዚህ አውትፑቱ በየት ላይ እንትን የምንለው የሆነ ፕሮብለም እንትን ብሎታል። ስለዚህ ፒንግ ለማድረግ ወይም ኮኔክት ለማድረግ የምንጠቀምበት ነው። ፒንግ ስናደርግ እንዲህ ያደርገናል። ፒንግ ዊዝ 32 ቢት ኦፍ ዳታ ሪኩዌስት ታይም አውት። ስለዚህ ከዚህ እንትን እንደምትሉት ፒንግ ስታደርጉ መጨረሻ ላይ ሪዛልት ምን ያመጣላችኋል? ፓኬት ሴንት ፎር ሪሲቭ 0 ሎስት 4። አሁን እንደዚህ ከሆነ ማለት ኮምፒውተሩ ምን አለ ነው? ኮኔክት አልሆነም ማለት ነው። ኮኔክት አልሆነም። ሎስት ስንት ነው? 4 ነው። ስለዚህ አሁን ኮኔክት ቢሆን ኑሮ ምን ነበር የሚሆነው? ይቺ 0 ነበር የምትሆነው፣ ይችኛዋ 4 ትሆናለች ማለት ነው። ስለዚህ ኮኔክት ስላልሆነ፣ ስለዚህ ይሄ ፕሮብለም የምን ፕሮብለም ነው? በየትኛው ሌየር ነው የሚገኘው ፕሮብለም ማለት ነው። ስለዚህ ይሄ ፕሮብለም የሚገኘው የት ላይ ነው? ኢን ኔትወርክ ሌየር ነው ማለት ነው። ፒንግ ዩዝስ ዋት? ፒንግ ስናል እንግዲህ ፒንግ ዋናው ጥቅሙ ምንድን ነው? ለምሳሌ ስለ ኮማንድ ስንል ሁለት ዲቫይሶች ምን ለማድረግ ነው? ኮኔክት ለማድረግ የምንጠቀምበት ነው። ምንን ተጠቅመን? አይፒ አድሬስን ተጠቅመን ኮኔክት ለማድረግ እንጠቀምበታለን። ዩዝስ አይሲኤምፒ ፕሮቶኮል ቱ ቴስት ዋት ኮኔክቲቭ ሲፒቲውን ቱ ዲቫይስስ። ሁለት ዲቫይሶችን ምን ለማድረግ? ኮኔክት ለማድረግ እንጠቀምበታለን። ዘ አድሚኒስትሬተር ካን ኖት ሪች ዲፎልት ጌትዌይ። እንግዲህ ፒንግ ሲያደርግ በዚህ ፒንግ ሲያደርግ ምን አልሆነለትም? ኮኔክት አልሆነለትም ማለት ነው። ዲስ ኢንዲኬትስ ፕሮብለም ኢን ራውቲንግ ኦር ሎጂካል አድሬስ ዊች ኦከርስ ዘ ኔትወርክ ላየር። ስለዚህ ይሄ ፕሮብለም የሚገኘው ቤት ላይ ነው፣ በኔትወርክ ላየር ነው የምናገኘው። የዚህ አይነት ነው። አዘር ላየሮች እንግዲህ የተለያዩ ላየሮች ቅድም እንዳልኳችሁ ብዙ ላየሮች አሉ፣ 7 ላየሮች አሉ። ከነዚህ ውስጥ ሴሽን አፕሊኬሽን ላየር አለ፣ ዳታ ሊንክ ላየር አለ። ስለዚህ እነዚህ ደግሞ እያንዳንዳቸው የራሳቸውን የቻለ ምን አላቸው? ፋንክሽን አላቸው። ለምሳሌ አሁን አፕሊኬሽን ላየር ስንል ኢንቮልቭ ዋት አፕሊኬሽን ስፔሲፊክ ኮሚኒኬሽን ኖ ቤዚክ ኮኔክቲቪቲ። ዳታ ሊንክ ላይ ስንል ውድ ፕሪቨንትስ ዋት ሎካል ኮሚኒኬሽን። ቅድም እንዳልኳችሁ ሎካል ዲዛይን እናደርግበታለን። በት ዲፎልት ጌትዌይስ አን ሪቼብል ኢን ዊዝ ሊንክ ፖይንቲንግ ዋት ኔትወርክ ላየር ላይ ነው ማለት ነው የኛው አክሰስ የሚሆነው። ሌላኛው ኩዌሽን ዩዘርስ አር ኮምፕሌኒንግ ዛት ዜ አር አንኤብል ቱ ብራውዝ ሰርቴን ዌብሳይት ኦን ዘ ኢንተርኔት። እንግዲህ ዩዘሮች አንድ ነገር ብራውዝ ለማድረግ የሆነ ዌብሳይት ተጠቅመው ብራውዝ ለማድረግ ሲሉ ምን አልሆነላቸውም? ብራውዝ አልሆነላቸውም ወይም ሰርች አልሆነላቸውም ነው። አን አድሚኒስትሬተር ካን ሰክሰስፉሊ ፒንግ ዊዝ ሰርቨር ቪያ አይፒ አድሬስ። ግን ሌላ ሰው መጥቶ ፒንግ በማድረግ አክሰስ ምን አደረገላቸው? ምን ማድረግ ቻሉ? ብራውዝ ማድረግ ቻለ ማለት በት ካኖት ብራውዝ ቱ ዶሜን ኔም ፎር ዘ ዌብሳይት። ግን ዌብሳይቱን ምን ማድረግ አልችልም? ብራውዝ ማድረግ አልችልም። which troubleshooting tools would be most useful in determine where the problem። ስለዚህ የዚህ ፕሮብለም ምን ለማድረግ ዲተርማይን የምናደርግበት ወይም ሶልቭ የምናደርግበት ሜትድ የትኛው ነው? ስለዚህ ዶሜን ኔሙን ምን እንዲያደርግልን? ብራውዝ እንዲያደርግልን ነው። ስለዚህ ከነዚህ ከተዘረዘሩት ኮማንዶች ውስጥ የትኛው ነው የምንጠቀምበት ማለት ነው? ለምሳሌ ኔት ስቴት አለ፣ ትሬስራት፣ ኤንኤስ ሉክአፕ፣ አይፒ ኮንፊግ የሚል አለ። ስለዚህ አንሰሯንስ ኤንኤስ ሉክአፕ በመጠቀም ነው ምን ማድረግ የምንችለው? ዶሜን ኔሙን ሶልቭ ማድረግ የምንችለው ማለት ነው። ስለዚህ ዘ ሲናሪዮ ኢንዲኬትስ ዲኤንኤስ ዶሜን ኔም ሲስተም ፕሮብለም። እንግዲህ የዲኤንኤስ ፕሮብለም ነው ያጋጠመ። የዲኤንኤስ ፕሮብለም ሶልቭ የምናደርግበት ኤንኤስ ሉክአፕ ይባላል ማለት ነው። ዩዘርስ ካን ሪች ዘ ሰርቨር የአይፒ አድሬስ በት ካኖት አክሰስ የዶሜን ኔም። ዶሜን ኔሙ ግን ምን ማድረግ አልቻሉም? አክሰስ ማድረግ አልቻሉም። ስለዚህ ኤንኤስ ሉክአፕ ኢዝ ኤ ቱል ዩዝድ ፎር ዋት ኩዌሪ ዲኤንኤስ ሰርቨር ኤንድ ቬሪፋይ ኢፍ ዶሜን ኔም አር ቢንግ ኮሬክትሊ ሪዞልቭድ አይፒ አድሬስ። ስለዚህ የኤንኤስ ሉክአፕ በመጠቀም ማድረግ ይችላል፣ ሪሶልቭ ማድረግ ይችላል ማለት ነው። ሌላኛው ኔትወርክ አድሚኒስትሬተር ኢዝ ኢምፕሊመንቲንግ ኤ ፖሊሲ ዛት ሪኳየርስ ስትሮንግ ኮምፕሌክስ ፓስዋርድ which data protection goals does the policy support። እንግዲህ ኔትወርክ አድሚኒስትሬተሮች ምንን ይጠቀማሉ? ስትሮንግ ኮምፕሌክስ ፓስዋርድ። እንግዲህ ስትሮንግ ፓስዋርድ ስንል ምን የያዘ ሊሆን ይችላል? ነምበር፣ ሌተር፣ ካራክተር፣ የነዚህ ጥምርታ ስትሮንግ ፓስዋርድ ይሆናል ማለት ይሄ። ስለዚህ ይሄን ማድረጋችን የትኛውን ፖሊሲ ሳፖርት ያደርጋል ነው? ዳታ ኢንቴግሪቲ፣ ዳታ ኳሊቲ፣ ዳታ ሪደንደንሲ ኤንድ ዳታ ኮንፊደንሻሊቲ። ስለዚህ ዳታ ኮንፊደንሻሊቲ የሚለው ኢዝ ዘ አንሰር ዋን። ስለዚህ ፖሊሲ ሪኳየሪንግ ስትሮንግ ኮምፕሌክስ ፓስዋርድ ሄልፕስ ቱ ፕሮቴክት ሴንሲቲቭ ኢንፎርሜሽን ፍሮም አንአውቶራይዝድ ወይም
ስትሮንግ ፓስወርድ ማድረጋችን ምንድነው? ከሀከሮች ምን ለማድረግ ፕሮቴክት ለማድረግ እንጠቀምበታለን ማለት ነው። ሶ ዊዝ ዳይሬክትድ ሳፖርት ዳታ ኮንፊደንሻሊቲ እንለዋለን ማለት። ስለዚህ ዋት ዳታ ኢንቴግሪቲ፣ ዳታ ኳሊቲ እንዲሁም ዳታ ሪደንደንሲ ለምን እንጠቀማቸው የሚሉት እዚህ ተቀምጦላቸዋል። ለምሳሌ ዳታ ኢንቴግሪቲ ስንል ኢንሹር ዳታ ኢዝ አኪዩሬት ኤንድ አንአልተርድ ለአኪዩሪቲ እንጠቀምበታለን። ዳታ ኳሊቲ ስንል ፎከስ ዋት ዩዝ ፉልነስ ኤንድ አኪዩሬሲ ኦፍ ዳታ። ዳታ ሪደንደንሲ ስንል ሪፈርስ ቱ ዋት ስቶሪንግ ዱፕሊኬት ኮፒ ኦፍ ዳታ ኦር ባክአፕ እንጠቀምባቸዋለን ማለት ነው። ዛዘር ኩዌሽን ኔትወርክ አድሚኒስትሬተር ኢዝ ቬሪፋይንግ ዘ ኮንፊግሬሽን ኦፍ ኒውሊ ኢንስታሌሽን ስታብሊሽ ኤፍቲፒ ኮኔክሽን ቱ ሪሞት ሰርቨር ዋት ኢዝ ዘ ሃይስት ፕሮቶኮል ስታክ ዛት ኔትወርክ አድሚኒስትሬተር ኢዝ ዩዚንግ ፎር ዚስ ኦፕሬሽን። እንግዲህ ኔትወርክ አድሚኒስትሬተር እንግዲህ ስታብሊሽ ወይም ኤፍቲፒ ኮኔክሽን ምን ሊያደርግ ነው? ሪሞትሊ ምን ሊያደርግ ነው? ስታብሊሽ ሊያደርግ ነው። ስለዚህ ይሄ ሃይስት ፕሮቶኮል ይሄ ኮኔክሽን በየትኛው ፕሮቶኮል ላይ ነው አፕላይ እየተደረገ ያለው ማለት ነው። ስለዚህ ይሄ ኤፍቲፒ ኮኔክሽን በየትኛው ፕሮቶኮል ወይም በየትኛው ሌየር ነው የምናገኘው? ከተዘረዘሩት ውስጥ አፕሊኬሽን ሌየር ማለት ነው። የአፕሊኬሽን ሌየር ምን ሃየር ተብሎ ይጠራል? ሃይስት ፕሮቶኮል ተብሎ ይጠራል በሌላ ስም። ስለዚህ ዘ አንሰር ኢዝ ኤ አፕሊኬሽን ሌየር ማለት ነው። ኤፍቲፒ ፋይል ትራንስፈር ኦፕሬተርስ አት ዘ አፕሊኬሽን ሌየር። ስለዚህ በአፕሊኬሽን ሌየር ነው ምን የሚሆነው? ኦፕሬት የሚሆነው። እንግዲህ እነዚህም ስለ ሌየሮች አፕሊኬሽን ሌየር፣ ሴሽን ሌየር፣ ትራንስፖርት ሌየር እንዲሁም ፕሬዘንቴሽን ሌየር እነዚህ እያንዳንዳቸው የሚሰሩት ወይም ኮንቴን የሚያደርጓቸው ምኖች አሉ ታስኮች አሉ ማለት ነው። ስለዚህ እነዚህን ሰርች እያደረጋችሁ ምን ምንድን ነው የሚሉት የሚሉትን ነገር ማየት ትችላላችሁ ማለት ነው። ዘ አዘር ዋን ኢዝ you want to implement mechanisms that automate the IP configuration includes IP address, subnet mask, default gateway and DNS information. Which protocol uses accomplish this? እንግዲህ አውቶማቲካሊ አይፒ አድሬስን ምን ለማድረግ አሳይን ለማድረግ አይፒ አድሬሶችን ሳብኔት ማስክ፣ ዲፎልት ጌትዌይ እንዲሁም ዲኤንኤስ ኢንፎርሜሽኖችን አኮምፕሊሽ የሚያደርጋቸው ከተዘረዘሩት ውስጥ ወይም ፕሮቶኮሎች ውስጥ የትኛው ነው? ዘ አንሰር ኢዝ ዲኤችሲፒ ነው። ዲኤችሲፒ አውቶማቲካሊ አይፒ አድሬስ ምን ለማድረግ ኮንፊገር ለማድረግ እንጠቀምበታለን ማለት ነው። እንጠቀምበታለን። ስለዚህ ዲኤችሲፒ ኢዝ ዋት ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ዩዝድ ፎር ዋት አውቶማቲካሊ አሳይን አይፒ አድሬስ ኮንፊግሬሽን ቱ ኤ ዲቫይስ። ለዲቫይሶች አውቶማቲካሊ አይፒ አድሬስ ምን ለማድረግ አሳይን ለማድረግ እንጠቀምበታለን ማለት ነው። ስለዚህ ከዚያ በተጨማሪ እነዚህ ነገሮች አይፒ አድሬስ፣ ሳብኔት ማስክ፣ ዲፎልት ጌትዌይ እንዲሁም ዲኤንኤስ ሰርቨር ኮንፊግሬሽን ኢንፎርሜሽን ምን ያደርጋል? አኮምፕሊሽ ያደርጋል ማለት ነው። ዘ አዘር ዋን ኢዝ ሃው ሜኒ ሆስት አድሬስ አር አቫይሌብል ኦን ዘ ኔትወርክ። እንግዲህ ይሄ ኔትወርክ ተሰጥቶናል። ይሄ እንግዲህ የተለያዩ ክላስ የተለያዩ አይፒ አድሬሶች አሉ፣ የተለያዩ ክላሶች አሉ። ይሄ ክላስ እንለዋለን ክላስ ቢ እንለዋለን ማለት ነው። ዊዝ ኤ ሳብኔት ማስክ ኢዝ ዋት ዚስ። ስለዚህ ሳብኔት ማስካችን ይሄ ተሰጥቶናል። ኔትወርኩ ደግሞ ይሄ ነው። ስለዚህ ሆስቱ እንግዲህ በአንድ እንትን ውስጥ ምን አሉ? ሆስት እና ኔትወርክ የሚባሉ ነገሮች አሉ። ስለዚህ አሁን የተጠየቅነው ምንድነው? ሆስቱ ነው። ሆስት ስንል ኮምፒውተር እንደማለት ነው። ስለዚህ ከተሰጡን አማራጭ ውስጥ የትኛው ነው ነው የሚለው። ስለዚህ እዚህ ላይ አሰራሩን አስቀምጭላችኋል ማለት ነው። እንግዲህ የዚህ ሳብኔት ማስኩ ይሄኛው ነው 255 255 252.0 ማለት ነው። ሶ ስቴፕ 1 ዲተርማይን ዘ ሳብኔት ማስክ። እንግዲህ ሳብኔት ማስኩን ነው የምናደርገው ዲተርማይን እናደርግ። ሶ ይህንን 255 255 252.0 ወደ ባይት ወይም ወደ ቢት ስንቀይረው አንድ አይፒ ቨርዥን 4 ስንት ቢት አለው? 32 ቢት አለው። ስለዚህ 4 ኦክቴት አለን አንድ አይፒ አድሬስ ወይም የአይፒ አድሬስ አይፒ ቨርዥን 4 ማለት ነው። ወደ ቢት ስንቀይረው ይሄ ነው። ይሄን ስንቆጥረው እስከዚህ ድረስ 32 ቢት ነው። ሶ 255 255 ወደ ቢት ሲቀየር 8 አንዶች ይሆናሉ ማለት ነው። ስለዚህ አንዳንድ እዚህ ላይ 252 የምትለው ስትቀየር ይችኛዋን ይቺ ያሰመርኳት ይቺ ማለት 252 ናት። ቀጣይ 8ቱ ዜሮ ደግሞ የዜሮ ነው። ስለዚህ ስንት ዜሮዎች አሉን? 10 ዜሮዎች አሉ። ዜሮ በምን ይወከላል? ዩዝድ ፎር ዋት አስ ኤ ሆስት። አንዶች ደግሞ በምን ሪፕሬዘንት ይደረጋሉ? ለኔትወርክ ነው የምንጠቀማቸው ማለት ነው። ስለዚህ አሁን አንዶች ስንቆጥራቸው ስንት አንዶች አሉ?
22 አንዶች አሉ። ስንት ዜሮዎች አሉ ደግሞ? 10 ዜሮዎች አሉ ማለት ነው። ስለዚህ ሆስቱን ለማግኘት ምንድነው የምናደርገው? ሆስቱን ለማግኘት ቶታል ሆስት ለማግኘት 32 ሲቀነስ 22 ማለት ነው። ስለዚህ ስንት ሆስቶች አሉን? 10 ማለት ነው። ይህ እንትኑ ነው ሆስት ነው። ስለዚህ ኳልኩሌት ዘ ነምበር ኦፍ ሆስት ስናደርገው ግን ምንድነው ፎርም አለው ወይም የራሱ ኳልኩሌሽን አለው። ምንድነው የምናደርገው? ዘ ነምበር ኦፍ ሆስት ኢዝ ዋት ምን እናደርጋለን? ቱ ዘ ፓወር ኦፍ ሆስት ከላይ ያገኘ ነው 10 ዜሮዎች ማለት ነው። ማይነስ 2 ስናደርገው ስንት ይመጣል? 1022 ይመጣል ማለት ነው። ይሄ ምኑ ነው? this is the number of host ማለት ነው። ስለዚህ አሰራሩን በሌላ ቪዲዮ አሳያችኋለሁ። እዚህ ላይ ሰዓትን ስለሚልብን ነው። በሌላ ቪዲዮ ስለዚህ ብቻ አስረዳችኋለሁ እንዴት አድርገን ማግኘት እንደምንችል ማለት ነው። እንዲሁም ስለዚህ የሆነ የሰራሁላችሁ ቪዲዮ አለ፣ እሱን አሳያችኋለሁ። በዚህ አይነት መስራት ትችላላችሁ ማለት ነው። ዛዘር ዋን ኢዝ you are enterprise administrator for IHT consists of single active directory forest called IHT.com. The IHT.com forest contains 6 domain user for what? All DNS servers in the forest run Windows servers 2008. Which of the following action would you choose ensure that all public DNS queries are channeled through single caching only DNS server ነው። ይሄን ነገር አፕላይ ለማድረግ የምንጠቀምበት ወይም ምኑን ሰርቨራችንን ኢንሹር ለማድረግ ፐብሊክ ዲኤንኤስ ኩዌሪን ምን ለማድረግ ኢንሹር ለማድረግ የምንጠቀምበት የትኛው ነው የሚላችሁ? ዘ አንሰር ኢዝ ዋት ቢ ኮንፊገርድ ዘ ሩት ሂንት ማለት ነው የሚሆነው መልሱ። እዚህ ላይ አስቀምጬላችኋለሁ። ኤክስፕሌን ምንድን ነው እንትን የሚለውን ነገር እዚህ ላይ ኤክስፕሌን ማለት ትችላላችሁ። an active directory forest you have all public DNS query to go through what single caching only DNS server. You configure root hint on the internal DNS server to point the cache only DNS. ስለዚህ ይህን ነገር ምን ለማድረግ ኮንፊገር ለማድረግ የምንጠቀምበት root hint ወይም ኮንፊገር root hint እንጠቀማለን ማለት ነው። ስለዚህ እሱን ማየት ትችላላችሁ። The other question is which connectivity method would be best for corporate employees who work from home 2 days a week but need secure access to internet of corporate database ይላል። ስለዚህ ይህን ነገር ምን ለማድረግ ኮኔክት ለማድረግ የምንጠቀምበት እንትን ነው የሚለን። ስለዚህ የትኛው ነው የሚለው VPN ነው። VPN ስዋት ቨርቹዋል ፕራይቬት ኔትወርክ ነው። ለማድረግ ኮኔክት ለማድረግ አንድ ዲቫይስ ከሌላ ዲቫይስ ጋር ኮኔክቲቪቲ እንዲፈጥሩ ያደርግልናል ማለት ነው። ሶ ዲስ ሴኩር ኢንክሪፕትድ አክሰስ ቱ ኮርፖሬት ሪሶርስ ኦቨር ዘ ኢንተርኔት ያደርጋል። ሪሞትሊ አክሰስ ለማድረግ እንጠቀምበታለን። እንዲሁም ፕሮቴክትን ያደርግልናል ማለት ነው። ነገር ግን እነዚህ WMAX ኬብል DSLs ፕሮቫይድ ኢንተርኔት ኮኔክቲቪቲ በት ኖት ፕሮቫይድ ሴኩር ለኮኔክቲቪቲ እንጠቀምባቸዋለን። ግን ለምን አንጠቀምባቸውን? እንደ ሴኩር አንጠቀምባቸውን። ለሴኩር ከሆነ ማለት ነው ቨርቹዋል ፕራይቬት ኔትወርክ ማለት ነው። The other question is which of the following servers serving using TCPን ምን ለማድረግ ሰርቭ ለማድረግ የምንጠቀምበት ፕሮቶኮል የሚያደርጋቸው እንትኖች ምን ናቸው ነው? የኛው TCP የሚጠቀማቸው ፕሮቶኮል ምኖች ናቸው? DHCP and SMTP HTTP FTP DHCP SMTP TFTP DHCP HTTP TFTP ይላል። the answer is B ማለት ነው። SMTP HTTP እንዲሁም FTP ፕሮቶኮል ነው ምን የሚያደርጋቸው አፕላይ የሚያደርጋቸው ማለት ነው። ስለዚህ ቅድም አውርተናል። TCP ማለት ኮኔክሽን ኦሪየንትድ ፕሮቶኮል ነው። ስለዚህ እነዚህ ነገሮች ነው የሚጠቀም። ሌሎችን ግን ስለ ፕሮቶኮሎች ቅድም SMTP የሚጠቀሙ ፕሮቶኮል 25 ፖርት ነው የሚጠቀመው። HTTP ቅድም እንደነገርኳችሁ 80 ነው የሚጠቀመው። FTP ደግሞ የሚጠቀመው ፕሮቶኮል 20 እንዲሁም 20 እና 21 ያደረገበት ምክንያት ምን ያደርጋል? ሴንድ ኤንድ ሪሲቭ ያደርጋል። ሴንድ ሲያደርግ እንዲሁም ሪሲቭ ሲያደርግ 20 እና 21
ስለሚጠቀም ዲኤችሲፒ የሚጠቀመው ዩዲፒ ነው። ቲኤፍቲፒ የሚጠቀመው ዩዲፒ ነው ማለት ነው። ስለዚህ ዘ አንሰር ኢዝ ቢ። ዘ አዘር ኩዌሽን ኢዝ ዋት ኢዝ ዘ አክሰስ ፖይንት ኢን ዋየርለስ ላን። እንግዲህ በዋየርለስ ላን አክሰስ ፖይንት ምንድን ነው የሚለው ነው። ስለዚህ አክሰስ ፖይንት ኦል ዘ ኖድስ ኢን ዘ ኔትወርክ a wired device that connected the wired network with a node wireless device itself device that allows wireless device to connect a wired network። ስለዚህ የአክሰስ ፖይንት እንትን የሚለው ምንድን ነው? ዲቫይሶች ከምን ጋር ዋየርለስ ዲቫይሶች ከምን ከዋየር ኔትወርክ ጋር ምን እንዲሆኑ ኮኔክት እንዲሆኑ ይፈጥርልናል ማለት ነው። ዘ አንሰር ኢዝ ዲ ማለት ነው። ስለዚህ አክሰስ ፖይንት ምኖችን ለማገናኘት ይጠቅማል? ዋየርለስ ዲቫይሶችን ከምን ከዋየርድ ኔትወርክ ጋር ለማገናኘት እንጠቀምበታለን ማለት ነው። እንግዲህ ይህን ይመስላል ማለት ነው። ዛሬ ያየናቸው ጥያቄዎች እነዚህ ናቸው። በፓርት ዋን ያየናቸው። በሌላ ቪዲዮ ደግሞ እንዲሁ በተመሳሳይ መልኩ የዚህ አይነት ቪዲዮዎች አቀርብላችኋለሁ ማለት ነው። እስከ መጨረሻ ድረስ ቪዲዮውን እዩት። ስለዚህ የዛሬው ቪዲዮአችን በዚህ አይነት መልኩ ጨርሰናል ማለት ነው። በሌላ ቪዲዮ ደግሞ እንደዚሁ በዚህ አይነት መልኩ እንገናኛለን ማለት ነው። ወደ ቻናላችን እየገባችሁ የተለያዩ እንትኖች አሉ፣ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እዚህ ስለ ኔትወርክ ብዙ የተሰሩ አሉ። እነሱን እየገባችሁ ቸክ ማድረግ ትችላላችሁ ማለት ነው። እየገባችሁ ቸክ ማድረግ ትችላላችሁ። ስለዚህ እዚህ እየገባችሁ ፋይሎችን ማግኘት ትችላላችሁ ማለት ነው። እንግዲህ አሪፍ አሪፍ እንትኖች አሉ። ስለ ኔትወርክም ያስቀመጥኳቸው ነገሮች አሉ። እንዲሁም ፕራክቲካል የምትፈልጓቸው ለጂኤንኤስ ተፈታኞች ሙሉ ፓርቶች እስከ 7 ነው ምናምን ፓርቶች አሉ በፕሌሊስት የታሰሩ። እነዚህን ሙሉ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። እነዚህ ፕራክቲካል ናችሁ። ፕራክቲካሎቹን ከፈለጋችሁ ሰርቨር እንዴት እንደሚጫን በሰርቨር ውስጥ የተለያዩ ጥያቄዎች አሉ። እነዚህን ሰርቨሮች እንዴት አድርገን እንጭናለን የሚለው ፕራክቲካል አለላችሁ ማለት ነው። እነሱን መጠቀም ትችላላችሁ ማለት ነው። እየገባችሁ እዚህ ሰርቨር እንዴት እንጭናለን የሚለው ነገር አለላችሁ ማለት ነው። ስለዚህ በዚህ አይነት መልኩ ስለ ሳብኔቲንግ አለላችሁ። ሳብኔት እንዴት አድርገን ምን እንደምናደርግ እንደምንሰራ አንድን ሳብኔት ይሰጠናል። ያን ሳብኔት እንዴት አድርገን ብሬክዳውን በማድረግ ላርጅ ኔትወርክ ወደ ስሞለር ኔትወርክ ኮንቨርት እናደርጋለን የሚለውን ነገር አለላችሁ ማለት ነው። እየገባችሁ ይህን ቸክ ማድረግ ትችላላችሁ። ኔትወርክ ኮንፊገር ስለ ኔትወርክ ዲቫይስ እነዚህ አለላችሁ ማለት ነው። ይህን አፕላይ ማድረግ ትችላላችሁ ማለት ነው። ቪዚዮም ከፈለጋችሁ ስለ ቪዚዮ ሙሉ ፎርም አለላችሁ። ስለ ኮማንዶች አሁን ስናያቸው የነበሩ ኮማንዶች አሉ። እነ ፒንግ እና አይፒ ኮንፊግ እነዚህ ኤንኤስ ሉክአፕ እነሱ ከዚህ ኮማንድ ውስጥ አሉላችሁ። እነሱን እየገባችሁ ማየት ትችላላችሁ ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ